ይህ ወጣት በአሁኑ ሰዓት በዓለም ላይ ካሉ በጣም ዝነኛ ዩቲዩበሮች መካከል አንዱ ነው። ስሙ ዳሮን ዋትኪንስ ይባላል። አብዛኛው ጊዜ ግን አይሾ ስፒድ በሚለው ቅጽል ስሙ ሰዎች ያውቁታል። በ2 ዓመት ውስጥ ብቻ በሚሊዮን የሚቆጠሩ ሰዎችን ቀልብ የሳበው ይህ ወጣት እንዴት ከቤቱ ሳይወጣ የክርስቲያኖ ሮናልዶ የቅርብ ጓደኛና የዓለም አቀፍ ዝግጅቶች ኮከብ ሊሆን ቻለ? ዛሬ የስፒድን አስገራሚ የህይወት ጉዞ እናያለን። ስፒድ ዩቲዩብን የጀመረው እንደ ፈረንጆቹ አቆጣጠር በ2016 ዓ.ም ገና በታዳጊነቱ ነበር። የስፒድ የዩቲዩብ አጀማመር እንደ ኤንቢኤ 2K እና ኮል ኦፍ ዱቲ የመሳሰሉትን የቪዲዮ ጌሞች እየተጫወቱ በቀጥታ ስርጭት ወይም ላይቭ ስትሪም ለተመልካች በማጋራት ነበር። ነገር ግን እንደ ማንኛውም ጀማሪ ዩቲዩበር ተመልካችም ሆነ ተከታይ አልነበረውም። ታዲያ እንለወጠው። መልሱ የስፒድ በካሜራ ፊት ለየት ያለ ጉልበቱና ልዩ ባህሪው ነው። ስፒድ ዝም ብሎ ጌም አይጫወትም። ሲያሸንፍና ውጤት ሲቀናው እንደ ውሻ ይጮሃል። በተለየ መንገድ ይደንሳል። ውጤት ሲርቀው ይናደዳል፣ ዕቃ ይሰብራል። ይህ ደግሞ በተመልካቾች ዘንድ አዲስና አስቂ ነገር ሆነለት። ቀጠለ። ቀኖች፣ ወሮች እና ዓመታቶች እየተቆጠሩ ሄዱ። የስፒድም ታዋቂነትና ተቀባይነት እየጨመረ መጥቶ እንደ ጎርጎሮሳውያኑ የዘመን ቀመር በ2021 የስፒድ ስኬቱ ፈነዳ። በዓለም ደረጃ ታወቀ። በተለይ ስለ ክርስቲያኖ ሮናልዶ ያለው ከፍተኛ ፍቅርና ሱ የሚለው አገላለጽ በዓለም ዙሪያ ታዋቂ አደረገው። ከኳታር ዓለም ዋንጫ እስከ ባላንዶር ሽልማት ድረስ ተጋበዘ። ስፒድም የክብር እንግዳ ሆኖ ታደመ። አሁን ላይ ስፒድ ከጌም ተጫዋችነት አልፎ ትልቅ ተጽዕኖ ፈጣሪ ሆኗል። እንዲያውም የራሱ ሙዚቃዎችን በመልቀቅ በሚሊዮኖች የሚቆጠሩ እይታን አግኝተዋል። ታዲያ ብዙዎች ስፒድ ለምን ይወደዳል ብለው ይጠይቃሉ። ዋናው ምስጢሩ እውነተኛነቱ ነው። ካሜራ ፊት የሚሆነውና የሚናገረውን ነገር ምንም አይደብቅም፣ ግልጽ ነው። በዛ ላይ ደግሞ በጣም ታታሪ ነው። በተከታታይ ቀኖች ለብዙ ሰዓቶች ያለማቋረጥ የቀጥታ ስርጭቶችን በማድረግ ከደጋፊዎቹ ጋር ይቆያል። ስፒድ የዘመናችን የሶሻል ሚዲያ ስኬት ተምሳሌት ወይም በእግር ኳስኛ አጠራሩ የሶሻል ሚዲያ ዘጎት ነው። እንዴት ከትንሽ ክፍል ተነስቶ ዓለምን ማዳረስ እንደሚቻል አሳይቷል። እናንተስ ስለ ስፒድ ምን ታስባላችሁ? ሐሳባችሁን በኮሜንት ላይ ጻፉልኝ። ድጋፋችሁን በላይክ ግለጹልኝ። ለዛሬ የነበረን ቪዲዮ ይህንን ይመስላል። ሰብስክራይብ ማድረጋችሁ እንዳትረሱ። ከቪዲዮ ጋር ብስርሽ ነበርኩ። ቻው።